እንደምን ከርማችኋል አድማጭ ተመልካቾቻችን ሁላችሁም በኃያሉ በእግዚአብሔር ስም እንደምናልችሁ አሜን። ኃያሉ እግዚአብሔር አምላካችን ስሙ ዛሬም ይዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። ሁላችሁም ክርስቲያኖች ሁሌም የማቀርብላችሁ የቅዱሳን ታሪኮች ይኖራሉ። እግዚአብሔር ቢፈቅድልን ዛሬም የተወሰኑ አባቶችን ታሪካቸውን የምነግራችሁ ይሆናል። ከዛ በፊት ግን ሁላችሁም ቅን የሆናችሁ ክርስቲያኖች በሙሉ ይህን ቻናል ላይክ፣ ሰብስክራይብ ብታደርጉ ለእኛ እገዛ ነው፣ እንድንበረታ ያደርገናል፣ እንድንሰራ ያግዘናል ማለት ነውና እባካችሁን ሁላችሁም ይህን የምትመለከቱ ክርስቲያኖች አበረታቱን። እንግዲህ ዛሬ የምናቀርብላችሁ ታሪክ አንደኛው የሐዋርያው የቅዱስ ያዕቆብ ታሪክ ነው። ምክንያቱም ዛሬ መታሰቢያው ስለሆነ ሌላው የቅዱስ ሱስንዮስ አገልጋይ ታሪክም አለን። በተጨማሪ ደግሞ የአባ ጴጥሮስ ሰማዕትም እነዚህ ታሪኮችን የማነብላችሁ የምነግራችሁ ይሆናል። ከዛ በፊት ግን አሁንም አደራ እምላችሁ ነገር ቢኖር ሁላችሁም ላይክ፣ ሰብስክራይብ ብታደርጉን ለእኛ እንድናድግ እንድንበረታ ያደርገናል ማለት ነው። እሺ እንግዲህ ወደ ታሪኩ ገባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚች ቀን የዘብዴዎስ ልጅ ወንጌላዊ ዮሐንስ ወንድም ያዕቆብ የሐዋርያው ያዕቆብ በሰማዕትነት አረፈ ይላል። የማ ወንድም የሐዋርያው የቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ወንድም የዘብዴዎስ ልጅ የሐዋርያው ያዕቆብ በሰማዕትነት ዛሬ ያረፈባት ቀነች ማለት ነው። ይህም በእስያ ውስጥ ባስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ መጣ። እነርሱም አንድ አምላክ የሚያመልኩ አልነበሩም። በየራሳቸው የሚመረጡትን የሚያስቷቸውን ጣዖታትን ያመልኩ ነበር እንጂ። ከቄሳር ስልጣንን በታች የተሾመ ሄሮድስም ሹመቱ በሚዳብርና መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ አሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበረና የሚያውቀውም ቋንቋ የሰውን ቋንቋ ብቻ አልነበረም፣ የእንስሳት፣ የአራዊት፣ የሰማይ ወፎችንም ቋንቋ ነበር እንጂ። በውስጣቸውን በሰበከ ጊዜም የክፉ ስራቸው ትተው በሕያው በእግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ በመንፈስ ቅዱስ ነፍሶቻቸውን በእጅ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እነርሱም ሕያዋን ከሙታን ሊፈርድ እሱም በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማይ ድል ይሆንላቸው ዘንድ በገንዘባቸው ለችግረኞች ለድሆች እንዲመጸውቱ አዘዛቸው። ትምህርቱን በሰሙ ጊዜ በክፉ ስራቸው ተመልሰው በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ሐዋርያ ያዕቆብም ትምህርቱን ፈጥነው ስለተቀበሉ እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው። በየሀገራቸው ቤተ ክርስቲያንም ሰራላቸው። ዳግመኛም በእንስሶቻቸው ከሚዘሯቸውም እህሎች ከወይንም ከአትክልቶችን ፍሬዎች ለካህናት ለድሆችን ምግብ ሊሆን ለቤተ ክርስቲያን የመጀመሪያው መባ እንዲሰጡ አዘዛቸው። ይህም ሕዝቡን በአንድ ቃል ያዘዝከንን ሁሉ እኛ እናደርጋለን አሉ። ከዚህ በኋላ ከእንስሳት መጀመሪያ የተወለደውን በሕልም ቀዳማያቱን አስራቱን ለቤተ ክርስቲያን አወጡ። ሄሮድስም ቅዱስ ያዕቆብ ለቤተ ክርስቲያን መባ ይሰጡ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጥቶ ጭፍራ ልኮ ወደ እርሱ አስመጣና ሕዝቡን ገንዘባችሁን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው ቅዱስ ያዕቆብን። አዎ እኔ ነኝ አለው። ያን ጊዜ ሄሮድስ ተቆጥቶ ራሱን በሰይፍ አንገቱን መትቶ ቆረጠው ይላል የቅዱስ ያዕቆብን። በኢየሩሳሌም ሁከትና ሽብር ሆነ። ደግሞም በፋሲካ በዓል በኋላ ሊገለው አስቦ የሐዋርያት አለቃ ጴጥሮስ ወስዶ አዘዘው። የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ታልቶ ተበላሽቶ ሞተ፣ ልዑል አምላክንም አላከበረምና። የቅዱስ ያዕቆብ ሥጋ ግን ምዕመናን ወሰዱት፣ ገንዞም በቤተ መቅደስ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። የሐዋርያ ቅዱስ ያዕቆብ በረከት በእኛ ጋር ለዘላለሙ ትሁን አሜን። ሁለተኛው ታሪካችን ደግሞ የቅዱስ ሱስንዮስ አገልጋይ ነው። ቅዱስ ሱስንዮስ አገልጋይ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አብሳብዮስ በሰማዕትነት
አረፈ ይላል። ቅዱስ አብሳቢዎስ በዚህ ቀን ያረፈበት ነው። ዲዮቅልጥያኖስ ቅዱስ ሱስንዮስን በሚያሰቃይበት ጊዜ ንጉሡ ለሱስንዮስ አውሳቢዎስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታ ክርስቶስን ያመልከዋል፣ ያንተን አማልክት አያመልክም አሉት። አምጡትም አለ። ወደ እርሱም በቀረቡ ጊዜ ስለ ሃይማኖቱ ጠይቀው፣ እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶችን ማምለክ በመተውም ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔር አምልኮት በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሡ ቁጣን ጨመረ፣ ራሱንም በሰይፍ ይቆረጥ ዘንድ አዘዘ። ይህም ቅዱስ በጌታው በሱስንዮስ ቀድሞ የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። በረከቱም በእኛ ጋር ለዘላለሙ ትኑር አሜን። እንግዲህ ሌላ ዛሬ የምንመለከተው የአባ ጴጥሮስ ሰማዕትን ታሪክ ነው። እንግዲህ በዚህች ዕለት አባ ቢሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ አባት ስም ሲራቅና የእናቱ ስም ማርያም ነው። ይህም ቅዱስ በተወለዱ ጊዜ ከርሳ በምትባል የእናቱ እህት ወስዳ በልጇ ጋር አሳደገችው። 7 ዓመት በሆናቸው ጊዜ ወደ መምህር ወሰደቻቸው። የቤተ ክርስቲያንም ትምህርት ሕጉንም ተማሩ። በጾም በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስምም ምስክርነት እንደሚሆኑ ነገራቸው። ምስክርነት ማለት እንግዲህ ሰማዕት እንደሚሆኑ ነገራቸው ማለት ነው። ከጥቂትም ወራት በኋላ ሰይጣን ዲዮቅልጥያኖስን አስነስቶ ለጣዖት በሰገደ ጊዜ እኒህ ቅዱስ ክርስቲያኖች እንደሆኑ ነገር ሰሩባቸው። የአንዴና ገዢ አርያኖስ ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። በጾምና ከስግደት የተነሳ ሥጋው ስለደከመ ስቃዩ ሕማሙ ለጴጥሮስ ታወቀው። ያን ጊዜ እግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወሰደው። በዚያም ራሱን በሰይፍ እንዲቆረጥ አዘዙት። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማይ ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውን ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁ፣ ሰላም ይሆንላችኋል፣ ሥጋችሁ በምድርም አይለያይም። ከዚህ በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮቹም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ሥጋውንም በእንጨት ላይ ሰቀሉ። አባ ብሶይ በጭልታ ይሰደው ዘንድ የእስር ቤት ጠባቂውንም ለመነው። ሄዶም የአባ ጴጥሮስ ሥጋ ዋጀው፣ በሽቱም አድርጎ ገንዞም በስውር መቃብር ቀበረው። በረከቱ ከኛ ጋር ለዘላለሙ ሲጠብቀን ይኑር አሜን።